ሽራሮ በ77 ታሰረኝ። ምን ብሎ ነው? ምን አድርጌ ምንም የሰራሁት ነገር የለም ማውቀው የለም። 22 ዓመቴ ነው። የህፃነት ስራ ነው። ከሚቶች ሀገሮች ተቀምጬ እጅሬ ነው። እዛ መሳፍንት የሚለው ስም ነው ያስያዘኝ ብዬ የማስበው። በቃ ያ ነው እና ሂጄ ነው የተረዳሁት። በዛ ይዘው ወሰዱና አሞይ ወደ ሐኪም ወሰዱኝ። ሽም ካለሽ ሴት ናት ትመረመር። ሽም ካለሽ መሳፍንት ስላት ትክ ብላኝ። ስምህ ማን ነው? ስምህ ማን ነው? ሽምካ ማለት ያው ስምህ ብላ ነው ትግርኛውን። ሽምካ ማን ስትል መሳፍንት ትክ ብላኝ። ከዛም በኋላ አዲህ አለሽ ገሬ ጃኖራ ወረዳ ዳባት አውራጃ ወገራ ስላት ደግሞ ትክ ብላኝ። ወገራ ሲል እንጃ ቋንቋው ደግሞ በሌላ ገጥ ይሄዳል መሰለኝ። ያው በሴትና በወንድ የሚገልጹት ነገር አለ ቋንቋው እና በዛ እንደዚህ ሁለት ጊዜ እንደዛ መሳፍንት ስላት ትክ ብላየሽና እንዲያለ ምንድነው ትክ ብላያየሽ ብዬ እንደገና በሰዎች ስፈትሽ ግን መሳፍንት በመሳፍንት ስብሰባም ሰብስበው ሲነግሩ በመሳፍንቲዎች ግዛት እንደዚህ ብለን ተረገጥነ ትግራይ እንደዚህ ሆነ እና መሳፍንት የሚለውን ነገር ይዘው ነው ያን ለማጥፋት መሰለኝ ያሰሩ እንጂ ወንጀል ብዙ የለም ያልኩት ለህፃነት በ22 ዓመት በ22 ዓመት። ስለዚህ ከዚያ እስካሁን ድረስ በትግል ቆዩ ማለት ይቻላል። እንደዛ ያው አካባቢ ያውቃል መሳሪያ ሲያስተበየ በ80 ከዳው በ77 ታሰርኩ በ80 ከዳው በ80 መጥቼ ወደ ቤተሰብ ስቀላቀል ምረት ተባልኩ ምረት ገባው። ከዛም በኋላ ጠበንጃ እንዳትይዝ ተባልኩ። በ24 ዓመት እንግዲህ ጠበንጃ እንዳትይዝ ታወጀ። ከዛ ብዬ ግን በምርጫ 97 በገዛጃቸው ትግል ግጠሙና አሉ። ገጠምናቸው አሸነፍን። እናሸንፍ ደግሞ ደበደቡት። አዲስ አበባ ወጣቱ በባህር ዳር ነው አሰቃዩ። እዛ ምረት ግቧል። ምርጫው ማለት ሆኖ ትግል ግጠሙ። አዎ እንወዳደራለን። ገጠመው ጣለው። እዛ ባፈሙዝ ያለ አፈሙዝ ደግሞ ለአማራ አዲሱ አይደለም የነበር እናውቀው ነበር። እየለመኑ ነው እየፈጩ ነው እንደ ሴት የመጡ እንዲያብለው ገብተው ነው እንጂ አማራ እኮ በዳር ሆኖ መጣነብ ቢለው እኮ አያገባውም ነበር። ሴት አያገባውም ነበር። እና ሌቦች ናቸው፣ ሰይጣን ናቸው። እንደ ሰይጣን ነው ቀስ ብሎ እያሳሳቁ የሚገቡ። ሰይጣን ነው ቀይ መስሎ ይመጣል። እዛ ጠልፎ በሽታ ያሳድራል። እና ያው በዛ እንደገና መሳሪያ ተያዛለ። ሳለቅስ ሳዝን ምርጫ 97 ተወዳደሩ መንግስቱን መጣል የምትፈልጉ አለ። ተወዳደርኩ። በቀበሌ በወረዳ አሸነፍኩ። እሱ ተወዳድሯል እንዴ? አዎ በሻለቃ ባየህ ስር ሁኜ በደም ተወዳድሬ አሸነፍኩ። በዳባት ወረዳ አሸነፍኩ። ያሸነፈ ሰው ይቅርታ ይጠይቅ ተባለ። አራ ገረመኝ። ተሸነፍኩ ብሎን ያሸነፈ ሰው ይቅርታ ይጠይቃል? ወንጀል ሲፈጽም ነው ሰው ይቅርታ ጠይቅም ይባላል። በማሸነፍ ይቅርታ ጠይቅ ተባለ። እዛም በኋላ ያስደንቃል መቼም። እኔ በጣም አሻንጉሊት እንደሆኑ ድሮ ነው የማውቃቸው። የአማራ ህዝብ መቼም ምሁራችን ብዙ ያው ቅድም እንዳልኩት ብዙ ቶሎ አልተረዳውም እንጂ እኔ ድሮ ይዤ ነው የተረዳዋቸው። በእስር ቤትም ሲያሰለጥኑ ሲያስተምሩ ወቀሳን ነው አማራን እንደወቀሱ። በዛም መርዞ የቀረ ጭንቅላት የተበላሽቶ የቀረ አማራን ይወቅሳሉ። አማራ ተጽዕኖ ፈጠረብን። ጎንደር ትግሬ መጮሃ ተባለ። እኛ ጽፈን ስንገባ በአማርኛ ጻፍ ተባለ። እንደዚህ እያሉ እየወቀሱ ነው እስር ቤት አድነን አድርገው ሰደድ። በቃ ጭንቅላቴ እነሱን እንድጠላቸው የትግራይ ዘር የተባለ ትግራይ የሚባል ዘር ወቃሽ፣ ነቃሽ፣ ተንኮለኛ፣ ቂመኛ መሆኑን ያወኳቸው እዛ ይዤ ነው። ከዛ በ80 ከዳሁ። ሌቱ 8 ሰዓት ነው። አየር ደርግ ሲደበድባቸው ነበር። ቀን እሳት እንዳይነድ አየር ጢሱን ያየዋል ተብሎ በጨለማ ወተን ምግብ ምናምን የራሳቸውን አዘጋጅተው ብለን እዛ ስንል እዛ ወጣ ቶሎ አመለጡ። እዛ አመለጡ። መጥቼ ገባሁ በ3 ቀን በ4 ቀን 17 የመስቀል ኃይል ነው። መስቀል ጽም የእግዚአብሔር ኃይል ነው። የመስቀል ለተዛ ከዳሁ 21 እንደዚህ ገባሁ ቦታዬ። እዛ ይዞ ያው በ97 ነው ተወዳደርኩ አሸነፍኩ። እዛ ምረት ግባሉ አላጠፋውም አለ። የተሳሳትኩት ነገር የለም ወንጀል አይደለም። አሸንፈኝ ብሏል። አሸንፌያለሁ። እዚህ ውጪ እምቢ ብዬ እቺን ጠበንጃ ይዤ ወጣሁ።
አዛ ይዤ እምቢተኛ ነኝ። ምንሻ ጋር ምን ጋር እንደተጣላው እኖራለሁ። እንደተጋጨው አፍኑ ያለ ሸሻለሁ እንዲያን ሲል ብለው ሲያዳሙ ይኖራሉ። ያው መቼም እንዳረከሱ ይኖራሉ። ከገዛ ወገኖች ጋር ከገዛ ልጆች ጋር እንዳጋጩ ይኖራሉ። እንደተዳማው እንደተደባደብኩ ይኖራሉ። ያው በእግዚአብሔር ኃይል ግን